በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መዝሙረ ዳዊት 131 አቤቱ ዳዊት ገርነቱን ሁሉ አስብ፣ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ። በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም። ለዓይኖቼም መኝታ፣ ለሽፋሽፍቶቼም እንቅልፍ፣ ለጉንጮቼም ረፍት አልሰጠም። ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ። እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስህ ታቦት። ካህናቶችህ ጽድቅን ይልበሱ፣ ቅዱሳንህም ደስ ይበላቸው። ስለ ዳዊት ስለ ባሪያህ የተቀባኸውን ሰፊ ፊት አትመልስ። እግዚአብሔር ለዳዊት በእውነት ማለ፣ አይጸጸትምም፣ እንዲህ ብሎ ከሆድህ ፍሬ በዙፋንህ ላይ አስቀምጣለሁ። ልጆችህ ኪዳኔን ይህንንም የማስተምራቸው ምስክሬን ቢጠብቁ፣ ልጆቻቸው ደግሞ በዙፋንህ ላይ ለዘላለም ይቀመጣሉ። እግዚአብሔር ጽዮንን መርጧታልና ማደሪያውንም ትሆን ዘንድ ወዷታልና፣ እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚህች አድራለሁ። አሮጊቶቿን እጅግ እባርካለሁ፣ ድሆቿንም እንጀራ አጠግባለሁ። ካህናቶቿን ደህንነት አለብሳቸዋለሁ፣ ቅዱሳኖቿንም እጅግ ደስ ይላቸዋል። በዚህ ለዳዊት ቀንድን አበቅላለሁ፣ ለቀባሁትም ሰው መብራትን አዘጋጃለሁ። ጠላቶችንም እፍረትን አለብሳቸዋለሁ፣ በእርሱ ግን ቅድስናዬ ያብባል። መዝሙረ ዳዊት 132 ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞንዔም ጠል ነው። በዚያ እግዚአብሔር በረከቱን ሕይወቱንም እስከ ዘላለም አዟልና። መዝሙረ ዳዊት 133 እነሆ እግዚአብሔርን ባርኩ፣ በአምላካችን ቤት አደባባዮችን የምትቆሙ እናንተ የእግዚአብሔር ባሪያዎች ሁላችሁ። በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ፣ እግዚአብሔርንም ባርኩ። ሰማይና ምድር የሠራ እግዚአብሔር ከጽዮን ይባርክ። መዝሙረ ዳዊት 134 ሃሌሉያ! የእግዚአብሔርን ስም አመስግኑ፣ እናንተ የእግዚአብሔር ባሪያዎች ሆይ አመስግኑት። በእግዚአብሔር ቤት ውስጥ በአምላካችን ቤት አደባባይ የምትቆሙ እግዚአብሔር ቸር ነውና እግዚአብሔርን አመስግኑ፣ ለስሙ ዘምሩ፣ መልካም ነውና። እግዚአብሔር ያዕቆብን ለራሱ እስራኤልንም ለመዝገቡ መርጧታልና። እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንዲበልጥ አውቄአለሁና። በሰማይና በምድር በባህርና በጥልቆች ውስጥ እግዚአብሔር የወደደውን ሁሉ አደረገ። ከምድር ዳር ደመናትን ያወጣል፣ በዝናብ ጊዜ መብረቅን አደረገ፣ ነፋሳትንም ከመዛግብቱ ያወጣል። የግብፅን በኩር ልጆች ከሰው ጀምሮ እስከ እንስሳት ድረስ መታ። ግብፅ ሆይ በመካከልሽ በፈርዖንና በባሪያዎቹ ሁሉ ላይ ታምራትንና ድንቅን ሰደደ። ብዙ አሕዛብን መታ፣ ብርቶችንም ነገሥታት ገደለ። የአሞራውያንን ንጉሥ ሴዎንን፣ የባሳንንም ንጉሥ ዐግን፣ የከነዓንን መንግሥት ሁሉ ገደለ። ምድራቸውንም ርስት አድርጎ ለእስራኤል ለሕዝቡ ርስት ሰጠ። አቤቱ ስምህ ለዘላለም ነው፣ ዝክርህም ለልጅ ልጅ ነው። እግዚአብሔር ለሕዝቡ ይፈርዳልና ባሪያዎቹንም ይረዳልና። የአሕዛብ ጣዖት የብርና የወርቅ የሰው እጅ ሥራ ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩምም፣ ጆሮ አላቸው አይሰሙምም፣ እስትንፋስም በአፋቸው የለም። የሚሰሯቸው ሁሉ የሚታመኑባቸው ሁሉ እንደነርሱ ይሆኑ። የእስራኤል ቤት ሆይ እግዚአብሔርን ባርኩት፣ የአሮን ቤት ሆይ እግዚአብሔርን ባርኩት፣ የሌዊ ቤት ሆይ እግዚአብሔርን ባርኩት። እግዚአብሔርን የምትፈሩ ሆይ እግዚአብሔርን ባርኩት። በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው። ሃሌሉያ! መዝሙረ ዳዊት 135
እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኑ፣ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ፣ ምሕረቱ ለዘላለም ነውና። እርሱ ብቻውን ታላቅ ታምራትን ያደረገ ምሕረቱ ለዘላለም ነውና። ሰማያትን በብልሃት የሠራ ምሕረቱ ለዘላለም ነውና። ምድርን በውሃ ላይ ያጸና ምሕረቱ ለዘላለም ነውና። ብቻውን ታላላቅ ብርሃናትን የሠራ ምሕረቱ ለዘላለም ነውና። ለፀሐይ ቀንን ያስገዛው ምሕረቱ ለዘላለም ነውና። ለጨረቃና ለከዋክብትም ሌሊትን ያስገዛቸው ምሕረቱ ለዘላለም ነውና። ከበኩራቸው ጋር ግብፅን የመታ ምሕረቱ ለዘላለም ነውና። እስራኤልንም ከመካከላቸው ያወጣ ምሕረቱ ለዘላለም ነውና። በጸናች እጅ በተዘረጋችም ክንድ ምሕረቱ ለዘላለም ነውና። የኤርትራን ባህር በየክፍሉ የከፈለ ምሕረቱ ለዘላለም ነውና። እስራኤልን በመካከሉ ያሳለፈ ምሕረቱ ለዘላለም ነውና። ፈርዖንንና ሰራዊቱን በኤርትራ ባህር የጣለ ምሕረቱ ለዘላለም ነውና። ሕዝቡን በምድረ በዳ የመራ ምሕረቱ ለዘላለም ነውና። ታላላቅ ነገሥታትን የመታ ምሕረቱ ለዘላለም ነውና። ብርቶችንም ነገሥታት የገደለ ምሕረቱ ለዘላለም ነውና። የአሞራውያንንም ንጉሥ ሴዎንን ምሕረቱ ለዘላለም ነውና። የባሳንን ንጉሥ ዐግን ምሕረቱ ለዘላለም ነውና። ምድራቸውን ርስት አድርጎ የሰጠ ምሕረቱ ለዘላለም ነውና። ለባሪያው ለእስራኤል ርስት ምሕረቱ ለዘላለም ነውና። እኛን በመዋረዳችን አስቦናልና ምሕረቱ ለዘላለም ነውና። ከጠላቶቻችንም እጅ አድኖናልና ምሕረቱ ለዘላለም ነውና። ለሥጋ ሁሉ ምግብን የሚሰጥ ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑ፣ ምሕረቱ ለዘላለም ነውና። መዝሙረ ዳዊት 136 በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንንም ባሰብናት ጊዜ አለቀስን። በአህያ ዛፎቿ ላይ መሰንቆቻችንን ሰቀልን። የማረኩን በዚያ የዝማሬን ቃል ፈለጉብን፣ የወሰዱንም የጽዮንንም ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ ብረሳሽ ቀኜ ተርሳኝ፣ ባላስብሽ ምላሴ በጉሮሮዬ ይጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ። አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ፣ እስከ መሠረቷ ድረስ አፍርሱ አፍርሱ ያሏትን። አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በዓላት ላይ የሚፈጠፍጣቸው የተመሰገነ ነው። መዝሙረ ዳዊት 137 አቤቱ በፍጹም ልቤ አመሰግንሃለሁ፣ የአፌን ነገር ሰምተኸኛልና። በመላእክት ፊት እዘምርልሃለሁ፣ ወደ ቅዱሱ መቅደስ እሰግዳለሁ። ስለ ምሕረትህና ስለ እውነትህ ስምህን አመሰግናለሁ። በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርገሃልና። በጠራሁ ቀን በፍጥነት አድምጠኝ፣ ነፍሴን በኃይልህ በብዙ አጸናሃት። አቤቱ የምድር ነገሥታት ሁሉ ያመሰግኑሃል፣ የአፍን ቃል ሁሉ ሰምተዋልና በእግዚአብሔር መንገድ ይዘምራሉ። እግዚአብሔር ክብር ታላቅ ነውና፣ እግዚአብሔር ከፍ ያለ ነውና፣ ወደ ችግረኞችም ይመለከታልና ትዕቢተኞችንም ከሩቅ ያውቃል። በመከራ መካከል እንኳን ብሄድ አንተ ሕያው ታደርገኛለህ። በጠላቶቼ ቁጣ ላይ እጆቼን ትዘረጋለህ፣ ቀኝህም ታድነኛለች። እግዚአብሔር ብድራትን ይመልስልኛል። አቤቱ ምሕረትህ ለዘላለም ነው። አቤቱ የእጅህን ሥራ ቸል አትበል። መዝሙረ ዳዊት 138 አቤቱ መረመርከኝ አወከኝም። አንተ መቀመጤንና መነሳቴን አወክ፣ ሐሳቤን ሁሉ ከሩቅ አስተዋልክ። ፍለጋዬንና ዕረፍቴን አንተ መረመርክ፣ መንገዶቼን ሁሉ ቀድመህ አወክ። የአመፃ ቃል በአንደበቴ እንደሌለ አቤቱ አንተ እነሆ የቀድሞውንና የኋላውን አወክ። አንተ ፈጠርከኝ፣ እጅህንም በላይ አደረግክ።
እውቀትህ ከኔ ይልቅ ተደነቀች፣ በረታች። ወደ እርሷም ለመድረስ አልችልም። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለ፣ ወደ ሲኦልም ብወርድ በዚያ አለ። እንደ ንስር የንጋትን ክንፍ ብወስድ፣ እንደ ባህር በመጨረሻም ብበር፣ በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል፣ ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምምና፣ ሌሊትም እንደ ቀን ታበራለችና፣ እንደ ጨለማዋ እንዲሁ ብርሃኗ ነው። አቤቱ አንተ ኩላሊቴን ፈጥረሃልና፣ በእናቴም ሆድ ሰውረኸኛልና። ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግንሃለሁ። ሥራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በስውር በተሰራሁ ጊዜ፣ አካሌም በምድር ታች በተሰራ ጊዜ፣ አጥንቶቼ ካንተ አልተሰወሩም። ያልተሰራ አካሌን ዓይኖቼ አዩ። የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖር በመጽሐፍህ ተጻፉ። አቤቱ ሐሳቦችህ በእኔ ዘንድ እንደምን እጅግ የተከበሩ ናቸው! ቁጥራቸውም እንደምን በዛ! ብቆጥራቸው ከአሸዋ ይልቅ ይበዛሉ። ተነሳሁም፣ እኔ ገና ከአንተ ጋር ነኝ። አቤቱ አንተ ኃጢአተኞችን የምትገድል ከሆንክስ፣ የደም ሰዎች ሆይ ከኔ ፈቀቅ በሉ። በክፋት ይናገሩብሃልና ጠላቶችም በከንቱ ያምፁብሃል። አቤቱ የሚጠሉህን እኔ የጠላሁ አይደለሁምን? ስለ ጠላቶችስ አልተሰቀቅኩምን? ፍጹም ጥል ጠላኋቸው፣ ጠላቶችም ሆኑኝ። አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ። በደልንም በእኔ ውስጥ ብታገኝ እይ፣ የዘላለምንም መንገድ ምራኝ። መዝሙረ ዳዊት 139 አቤቱ ከክፉ ሰው አድነኝ፣ በልባቸው ክፉ ካሰቡ ከአመፀኞች ሰዎች ጠብቀኝ። ቀኑን ሁሉ ለሰልፍ ይከማቻሉ፣ ምላሳቸው እንደ እባብ ሳሉ፣ ከከንፈራቸው በታች የእፉኝት መርዝ ነው። አቤቱ ከኃጢአተኞች እጅ ጠብቀኝ፣ እርምጃዬንም ሊያሰናክሉ ከሞከሩ ከአመፀኞች አድነኝ። ትዕቢተኞች ወጥመድን ሰወሩብኝ፣ ለእግሮቼም የወጥመድን ገመድ ዘረጉ። በመንገድህ እንቅፋትን አኖሩ። እግዚአብሔርንም አንተ አምላኬ ነህ፣ የልመናዬን ቃል አቤቱ አድምጠኝ አልኩት። አቤቱ ጌታዬ፣ የመድኃኒቴ ጉልበት፣ በሰልፍ ቀን ራሴን ሸፈንክ። አቤቱ ከምኞቴ የተነሳ ለኃጢአተኞች አትስጠኝ፣ በላዬ የተማከሩ እንዳይንጓደዱ አትተወኝ። የሚከቡኝን ራስ የከንፈራቸውን ክፋት ይክደናቸው፣ የእሳት ፍም በላያቸው ይውደቅ። እንዳይነሱም ወደ እሳትና ወደ ማዕበል ይጣሉ። ተናጋሪ ሰው በምድር ውስጥ አይጸናም፣ አመፀኛን ሰው ክፋት ለጥፋት ይፈልገዋል። እግዚአብሔር ለድሃ ዳኝነትን ለችግረኛም ፍርድን እንዲያደርግ አወቅኩ። ጻድቃንም በእውነት ስምህን ያመሰግናሉ፣ ቀኖችም በፊትህ ይኖራሉ። መዝሙረ ዳዊት 140 አቤቱ ወደ አንተ ጮኽሁ፣ ስማኝ፣ ወደ አንተ ስጮህም የልመናዬን ቃል አድምጥ። ጸሎቴን በፊትህ እንደ ዕጣን ተቀበልልኝ፣ እጅ መንሳቴንም እንደ ሰርክ መሥዋዕት ትሁን። አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። ልቤን ወደ ክፉ ነገር አትመልሰው፣ አመፃን ከሚያደርጉ ሰዎች ጋር ለኃጢአት ምክንያት እንዳልሰጥ ከምርጦቻቸው ጋር አልተባበር። ጻድቅ በምሕረት ይገስጸኝ ይዝለፈኝም፣ የኃጢአተኛ ዘይት ግን ራሴን አይቅባ። ጸሎቴ ገና በክፋታቸው ላይ ነውና፣ ኃያላኖቻቸው በዓለት አጠገብ ተጣሉ። ጣፋጭ ናትና ቃሌን ይሰማሉ። በምድር ላይ እንደተሰነጠቀ እንደ መሬት ጓል እንዲሁ አጥንቶቻችን በሲኦል ተበተኑ። አቤቱ ጌታ፣ ዓይኖቼ ወደ አንተ ናቸውና በአንተ ታመንኩ። ነፍሴን አታውጣት። ከሰወሩብኝ ወጥመድ አመፃንም ከሚያደርጉ ሰዎች እንቅፋትን ጠብቀኝ። እኔ ብቻዬን እስካልፍ ድረስ ኃጢአተኞች በወጥመዳቸው ይውደቁ።
መዝሙረ ዳዊት 141 በቃሌ ወደ እግዚአብሔር ጮኽኩ፣ በቃሌ ወደ እግዚአብሔር ለመንኩ። ልመናዬን በፊቱ አፈሳለሁ፣ መከራዬንም በፊቴ እናገራለሁ። ነፍሴ በውስጤ ባለቀች ጊዜ መንገዴን አወቅኩ። በምሄድባት በዚያች መንገድ ወጥመድን ሰወሩብኝ። ወደ ቀኝ ተመለከትኩ አየሁም፣ የሚያውቀኝም አጣው። መሸሸጊያም የለኝ፣ ስለ ነፍሴም የሚመራመር የለም። አቤቱ ወደ አንተ ጮኽኩ፣ አንተ ተስፋዬ ነህ። በሕያዋንም ምድር አንተ እድል ፈንታዬ ነህ አልኩ። እጅግ ተቸግሬአለሁና ወደ ልመናዬ አድምጥ። በርትተውብኛልና ከሚያሳድዱኝ አድነኝ። አቤቱ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። ዋጋዬን እስክትሰጠኝ ድረስ ጻድቃን እኔን ይጠብቃሉ። መዝሙረ ዳዊት 142 አቤቱ ጸሎቴን ስማ፣ በእውነትህ ልመናዬን አድምጥ፣ በጽድቅህም መልስልኝ። ሕያው ሁሉ በፊትህ ጻድቅ አይደለምና ከባሪያህ ጋር ወደ ፍርድ አትግባ። ጠላትህ ነፍሴን አሳዷታል፣ ሕይወቴንም በምድር ውስጥ አጎሳቅሏታል። ቀድሞ እንደሞተ ሰው በጨለማ አኖሮኛል። ነፍሴ በውስጤ ያለቀችብኝ፣ ልቤም በውስጤ ደነገጠብኝ። የቀድሞውን ዘመን አሰብኩ፣ ሥራህንም ሁሉ አሰላሰልኩ፣ የእጅህንም ሥራ ተመለከትኩ። እጆቼን ወደ አንተ ዘረጋሁ፣ ነፍሴም እንደ ምድረ በዳ አንተን ተጠማች። አቤቱ ፈጥነህ ስማኝ፣ ነፍሴ ያልቃለች፣ ፊትህን ከኔ አትመልስ፣ ወደ ጉድጓድም እንደሚወርዱ አልሆን። አንተን ታምኛለሁና በማለዳ ምሕረትህን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁና የምሄድበትን መንገድ አስታውቀኝ። አቤቱ ወደ አንተ ተማጽኛለሁና ከጠላቶች አድነኝ። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስህም በጽድቅ ምድር ይምራኝ። አቤቱ ስለ ስምህ ሕያው አድርገኝ፣ በጽድቅህም ነፍሴን ከመከራዋ አውጣት። በምሕረትህ ጠላቶቼን ደምስሳቸው። እኔ ባሪያ ነኝና ነፍሴን የሚያስጨንቋትን ሁሉ አጥፋቸው። መዝሙረ ዳዊት 143 እግዚአብሔር አምላኬ ይባረክ፣ ለእጆቼ ሰልፍን ለጠላቶቼም ዘመቻን የሚያስተምር። መሐሪዬና መሸሸጊያዬ፣ መጠጊያዬና መድኃኒቴ፣ ረዳቴና መታመኛዬም፣ ሕዝቤንም ከእኔ በታች የሚያስገዛልኝ። አቤቱ እርሱን ታውቀው ዘንድ ሰው ምንድን ነው? ታስብለት ዘንድ የሰው ልጅ ምንድን ነው? ሰው ከንቱን ነገር ይመስላል፣ ዘመኑ እንደ ጥላ ያልፋል። አቤቱ ሰማዮችህን ዝቅ ዝቅ አድርጋቸው ውረድም፣ ተራሮችህን ዳሳቸው ይጢሱም። መብረቆችህን ብልጭ አድርጋቸው በትናቸውም፣ ፍላጻዎችህን ላካቸው አስደንግጣቸውም። እጅህን ከአርያም አምላክ ከብዙ ውኆችም አድነኝ። አፋቸውም ምናምን ከሚናገር ቀኛቸውም የሐሰት ቀኝ ከሆነ ከባዕድ ልጆች እጅ አስጥለኝ። አቤቱ አዲስ ቅኔ እቀኛለሁ፣ 10 አውታር ባለው በገና እዘምርልሃለሁ። ለነገሥታት መድኃኒት የሚሰጥ ባሪያውን ዳዊትን ከክፉ ሰይፍ የሚያድነው እርሱ ነው። አድነኝ። አፋቸውም ምናምን ከሚናገር ቀኛቸውም የሐሰት ቀኝ ከሆነ ከባዕድ ልጆች እጅ አስጥለኝ። ልጆቻቸው በጎልማስነታቸው እንደ አዲስ አትክልት የሆኑ ሴቶች ልጆቻቸውም እንደ እልፍኝ ያማሩና ያጌጡ፣ ዕቃ ቤቶቻቸውም የተሞሉ በየአይነቱ ዕቃ የሚሰጡ፣ በጎቻቸውም ብዙ የሚወልዱ፣ በማሰማሪያቸውም የሚበዙ፣ ላሞቻቸው የሚሰቡ፣ ቅጥራቸውም መፍረሻና መውጫ የሌለው፣ በአደባባዮቻቸውም ዋይታ የሌለ፣ እንደዚህ የሚሆን ሕዝብ የተመሰገነ ነው። እግዚአብሔር አምላኩ የሆነ ሕዝብ ምስጉን ነው። መዝሙረ ዳዊት 144 አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘለዓለምም እባርካለሁ። በየቀኑ ሁሉ ባርካለሁ፣ ስምህንም ለዘላለምም አመሰግናለሁ። እግዚአብሔር ታላቅ ነው፣ እጅግም የተመሰገነ ነው፣ ለታላቅነቱም
ፍጻሜ የለውም። ትውልደ ትውልድ ስራህን ያመሰግናሉ፣ ኃይልህንም ያወራሉ። የቅድስናህን ግርማ ክብር ይናገራሉ፣ ታምራትህንም ይነጋገራሉ። የግርማህንም ኃይል ይናገራሉ፣ ታላቅነትህንም ይነጋገራሉ፣ ብርታትህንም ይነጋገራሉ። የቸርነትህን ብዛት መታሰቢያ ያወጣሉ፣ በጽድቅህም ሐሴትን ያደርጋሉ። እግዚአብሔር ርኅሩህና መሐሪ ነው፣ ከቁጣ የራቀ ምሕረቱም ብዙ ነው። እግዚአብሔር ለሚታገሱት ቸር ነው፣ ምሕረቱም በሥራው ሁሉ ላይ ነው። አቤቱ ሥራ ሁሉ ያመሰግኑሃል፣ ቅዱሳንህም ይባርኩሃል። የመንግሥትህን ክብር ይናገራሉ፣ ኃይልህንም ይነጋገራሉ። ለሰው ልጆች ኃይልህን የመንግሥትህንም ግርማ ክብር ያስታውቁ ዘንድ መንግሥትህን የዘላለም መንግሥት ናት፣ ግዛትህም ለልጅ ልጅ ነው። እግዚአብሔር በቃሎቹ የታመነ በሥራውም ሁሉ ጻድቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል። የሁሉ ዓይን አንተን ተስፋ ያደርጋል፣ አንተም ምግባቸውን በየጊዜው ትሰጣቸዋለህ። አንተ እጅህን ትከፍታለህ፣ ሕይወት ላለውም ሁሉ መልካምን ታጠግባለህ። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በሥራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውንም ይሰማል ያድናቸዋልም። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ኃጢአተኞችንም ሁሉ ያጠፋል። አፌ የእግዚአብሔርን ምስጋና ይናገራል፣ ሥጋም ሁሉ ለዘላለም የተቀደሰውን ስሙን ይባረክ። መዝሙረ ዳዊት 145 ሃሌሉያ። ነፍሴ ሆይ እግዚአብሔርን አመስግኚ። በሕይወቴ እግዚአብሔርን አመሰግናለሁ። በምኖርበት ዘመን ሁሉ ለአምላኬ ዘምራለሁ። ማዳን በማይችሉ በሰው ልጆችና ባለቆች አትታመኑ። ነፍሱ ትወጣለች፣ ወደ መሬትም ይመለሳል። ያን ጊዜ ምክሩ ሁሉ ይጠፋል። የያዕቆብ አምላክ ረዳቱ የሆነ ተስፋውም በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። እርሱም ሰማይና ምድርን ባህርንም በእነርሱ ያለውንም ሁሉ የፈጠረ እውነትን ለዘላለም የሚጠብቅ ለተበደሉት የሚፈርድ ለተራቡ ምግብን የሚሰጥ ነው። እግዚአብሔር የታሰሩትን ይፈታል። እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞችን ይጠብቃል፣ ድሃ አደጎችንና ባልቴቶችን ይቀበላል፣ የኃጢአተኞችንም መንገድ ያጠፋል። እግዚአብሔር ለዘላለም ይነግሣል። ጽዮን ሆይ አምላክሽ ለልጅ ልጅ ነው። ሃሌሉያ። መዝሙረ ዳዊት 146 እግዚአብሔርን አመስግኑ፣ መዝሙር መልካም ነውና፣ ለአምላካችን ምስጋና ያማረ ነው። እግዚአብሔር ኢየሩሳሌምን ይሠራል፣ ከእስራኤልም የተበተኑትን ይሰበስባል። ልባቸው የቆሰሉትን ይፈውሳል፣ ሕመማቸውንም ይጠግናል። የከዋክብትን ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራቸዋል። ጌታችን ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር የለውም። እግዚአብሔር የዋህን ያነሳል፣ ኃጢአተኞችን ግን እስከ ምድር ድረስ ያዋርዳል። ለእግዚአብሔር በምስጋና ዘምሩ፣ ለአምላካችን በመሰንቆ ዘምሩ። ሰማዩን በደመናት ይሸፍናል፣ ለምድርም ዝናብን ያዘጋጃል። ሳርን በተራሮች ላይ ያበቅላል፣ ለምለሙን ለሰው ልጆች ጥቅም ለሚጠሩት ለቁራዎች፣ ጫጩቶች፣ ለእንስሶችም ምግባቸውን ይሰጣል። የፈረስን ኃይል አይወድም፣ በሰው ጭንም አይደሰትም። እግዚአብሔር በሚፈሩት በምሕረቱም በሚታመኑት ይደሰታል። መዝሙረ ዳዊት 147 ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ ጽዮንም ሆይ ለአምላክሽ እልል በይ። የደጆችሽን መወርወሪያ አጽንቷልና ልጆችሽንም በውስጥሽ ባርኳልና።
በወሰንሽም ሰላም አደረገ። የስንዴም ስብ አጠገበሽ። ነገሩን ወደ ምድር ይሰዳል፣ ቃሉም እጅግ ፈጥኖ ይሮጣል። አመዳዩን እንደ ባዘቶ ይሰጣል፣ ጉሙን እንደ አመድ ይበትነዋል። በረዶውን እንደ ፍርፋሪ ያወርዳል። በረዶውስ ማን ፊት ይቆማል? ቃሉን ልኮ ያቀልጠዋል፣ ነፋሱን ያነፍሳል፣ ውኖችንም ያፈሳል። ቃሉን ለያዕቆብ ሥርዓቱንና ፍርዱን ለእስራኤል ይናገራል። ለሌሎች አሕዛብ ሁሉ እንዲህ አላደረገም፣ ፍርዱንም አልገለጠላቸውም። ሃሌሉያ። መዝሙረ ዳዊት 148 ሃሌሉያ። እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት። መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት። ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት። ሰማየ ሰማያት አመስግኑት፣ የሰማያትን በላይ ውሃ። እርሱ ብሏልና ሆኑም፣ እርሱም አዟልና ተፈጠሩም። የእግዚአብሔርንም ስም ያመስግኑት። ለዘላለም አቆማቸው፣ ትእዛዝን ሰጠ አያልፉምም። እባቦች ጥልቆችም ሁሉ እግዚአብሔርን ከምድር አመስግኑት። እሳትና በረዶ፣ አመዳይና ውርጭ፣ ቃሉን የሚያደርግ አውሎ ነፋስም፣ ተራሮች ኮረብቶችም ሁሉ፣ የሚያፈራም ዛፍ ዝግባም ሁሉ፣ አራዊትም እንስሳትም ሁሉ፣ ተንቀሳቃሾችም የሚበሩ ወፎችም፣ የምድር ነገሥታት አሕዛብም ሁሉ፣ አለቆች፣ የምድርም ፈራጆች ሁሉ፣ ጎልማሶችና ቆነጃጅቶች፣ ሽማግሌዎችና ልጆች የእግዚአብሔርን ስም ያመስግኑ። ስሙ ብቻውን ከፍ ከፍ ብሏልና ምስጋናውም በሰማይና በምድር ላይ ነው። የሕዝቡን ቀንድ ከፍ ከፍ ያደርጋል፣ የቅዱሳንንም ሁሉ ምስጋና ወደ እርሱ ለቀረበ ለእስራኤል ልጆች ሕዝብ ከፍ ከፍ ያደርጋል። ሃሌሉያ። መዝሙረ ዳዊት 149 ሃሌሉያ። እግዚአብሔር አዲሱን ቅኔ ተቀኙለት፣ ምስጋናውን በቅዱሳኑ ጉባኤ ነው። እስራኤል በፈጣሪው ደስ ይበለው፣ የጽዮንም ልጆች በንጉሳቸው ሐሴት ያድርጉ። ስሙን በደስታ ያመስግኑ፣ በከበሮና በመሰንቆም ይዘምሩለት። እግዚአብሔር በሕዝቡ ተደስቷልና የዋሃንንም በማዳኑ ከፍ ከፍ ያደርጋልና። ቅዱሳን በክብር ይመካሉ፣ በምንጣፋቸውም ላይ ሐሴት ያደርጋሉ። የእግዚአብሔር ምስጋና በጉሮሯቸው ነው፣ ሁለት አፍ ያለው ሰይፍ በእጃቸው ነው። በአሕዛብ ላይ በቀልን በሰዎችም መካከል ቅጣትን ያደርጉ ዘንድ ንጉሶቻቸው በሰንሰለት አለቆቻቸውም በእግር ብረት ያስሩ ዘንድ የተጻፉ ፍርድ ያደርጉባቸው ዘንድ ለቅዱሳን ሁሉ ይህች ክብር ናት። ሃሌሉያ። መዝሙረ ዳዊት 150 ሃሌሉያ። እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት። በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት። በከበሮና በሽብሸባ አመስግኑት፣ በአውታርና በእምቢልታ አመስግኑት። ድምፁ መልካም በሆነ ጽናጽል አመስግኑት፣ እልልታ ባለው ጽናጽል አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ። ከወንድሞቼ ይልቅ እኔ ትንሽ ነበርኩ፣ በአባቴም ቤት ወጣት ነበርኩ። የአባቴንም በጎች እጠብቅ ነበር። እጆቼ መሰንቆ ይመቱ ነበር፣ ጣቶቼም በገና ይደረድሩ ነበር። ለጌታዬ ማን ነገረው? እርሱ እግዚአብሔር እርሱ ሰማኝ። እርሱ መልአኩን ልኮ አዳነኝ፣ የአባቴንም በጎች ከምጠብቅበት ወሰደኝ። የተቀደሰውን ቅባት ቀባኝ። ወንድሞቼ ግን ያማሩና ያደጉ ነበሩ። እግዚአብሔር ግን
በእነርሱ ደስ አላለውም። ልዩ ወገንን ልገጥመው መጣሁ። በረከሱ ጣዖቶቹ ረገመኝ። እኔም ከወንዝ 3 ድንጋዮችን አነሳው፣ ግንባሩንም በወንጭፍ መታሁት። ያን ጊዜም በእግዚአብሔር ኃይል ወደቀ። በላዩ የነበረውንም ሰይፍ ወሰድኩ፣ የጎልያድንም ቸብቸቦ ቆረጥኩ። ከእስራኤል ልጆችም ስድብን አራቅኩ። ሰቀልዎ ሶበ ሰቀልዎ ሶበ ሰቀልዎ ለእግዚእነ